ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አሁን ከወደ ጎንደር አካባቢ በላይ ዘለቀ እዝም ታላቅ ድል ማግኘቱን የሚገልጽ መረጃ ሰምተን ወደ አካባቢው ስልክ ደውለናል። በድጋሚ ለአንከር ሚዲያ ታዳሚዎች አስተያየቶን ለመስጠት ፈቃደኛ በመሆኑ በጣም ነው ማመሰግነው። ኮሎኔል አበራ አሁን ስብሰባ ላይ እንዳሉ ነው የሚነገረው። የመከላከያ ካውንስል የሚባለው በተለይ በአማራ ክልል የደረሰውን ተከታታይ ሽንፈት ተከትሎ ስብሰባ መቀመጣቸው ነው። ትልልቅ ጀነራሎች ማለት የሰራዊቱ ከፍተኛ አዛዦች ናቸው የተሰበሰቡት። ምናልባት ይዘው የሚመጡትን መፍትሄ ሐሳብ አብረን ለምናይ ይሆናል። ነገር ግን እንደዛው አማራ ክልል እንቆይና እንግዲህ መከላከያ ሰራዊቱ እየተመታ ነው በከፍተኛ ቁጥር የከዳም እንዳለ ይነገራል። አሁን ዛሬ እንደሰማነው ከሆነ የጠፉ ወታደሮችን መስመራዊ መኮንኖችን ለማፈላለግ መንገዶች ተዘግተው ኬላ ተዘርግተው ሰፊ የማሰስ ስራ እየተሰራ እንዳለ ነው የተገለጸው። እንደ እርሱ ካሉት ወታደራዊ ልምድ በመነሳት አንድ ሰራዊት በዚህ ደረጃ አደጋ ውስጥ ከገባ በዚህ ደረጃ ከተመታ ምንድነው ሊያደርግ የሚችሉ ለቆ ከመውጣት ባሻገር? አሁን ምን አለ መሰለ ከዚህ በፊት ግምገማ አድርገዋል መከላከያ ኮሎኔልና ጄኔራሎች ከበታች ያለውን የኔ ያልሆንን እንደዚህ ሆነን ተጎዳን የኔ ያክል የስለኛ ሆነ የኔ መሳሪያ ተተኮሰ ተብሎ ነገራቸው። ላይ ያሉት ኮሎኔልና ጄኔራሎች ተሰባስበው ግምገማ ሲያደርጉ ግን ይህን ክልል ለቆ ለመውጣት የመጨረሻ ውሳኔ ላይ ደርሰዋል። ነገር ግን አሁን ይሄ የሞት ሽረት ወይም ስላፈሩ ብቻ ነው እንጂ አጠቃላይ ግምገማ የሚገመገመው የሚባለው ነገር የተለየ ነገር ነው ያለው። ሁለተኛ ይሄ ሰራዊት እየፈረሰ ነው። በቃ የመሸነፍ ምልክቱ እኮ ነው፣ ሌላ ነገር የለውም። አሁን እኛ ጋር የሚመጡ በጣም ብዛት ያላቸው የመከላከያ ሰራዊት አባላት አለ። ሲመጡ ይሄ ኤኬ 103 የሚባል ጥቁር ክላሽ አለ። ጥቁር ክላሽ እያለ አብይ ሁሌ እንትን የሚልበት አለ የመጽናኛ ቃል ይሄን ወሰዱብኝ ፋኖች ይሄን እንትን አደረጉብልኝ እያለ ሁሌ የሚሟዘዝበት አማርኛ አለ። እሱን ሁለተኛ ስናይፐር አንድ ሰው አንድ ስናይፐር እና ጥቁር ክላሹን ይዞ ይመጣል ወታደር። ሌሎቹም ልክ እንደዚህ እያደረጉ ያልተመቸው ባዶውን ነው የሚመጣ። ሲመጣ እንኳን ደህና መጣችሁ ብለን ነው የምንቀበላቸው። ስንጠይቃቸው በጣም የሚያሳዝን እየፈረሰ ነው። በአንድ ብሔር ብቻ ነው ያለው። ለምሳሌ ልንገርህ፣ አንድ ኦሮሞ 10 አለቃ ቢሆን አንድ ደቡብ 10 አለቃ ነው። ደቡቡ ሲኒየር ቢሆን ጁኒየሩ ኦሮሞ ነው። ግን ኦሮሞ እንዲመራ ነው የሚደረግ። ስለዚህ የዘረኝነት አባዜ ያለባቸው ገና ያልገባቸው ቲፒኤልኤፍ እንኳን ትምህርት የማይወስዱ አመራር ያለበት ነው። ስለዚህ የፈረሰ ሰራዊት ነው ያለው። ኮሎኔል አበራ እንግዲህ ፊልድ ማርሻል ብርሃኑ ጁላ ሰሞኑን በጅማ ተገኝተው ያደረጉት ንግግር አለ። ትግራይን ጉዳይ በተመለከተ ያነሱት ዛሬም ድረስ ያው በብዙዎች ዘንድ እየተጠቀሰ ይገኛል። ህዋቶችን ትግራይን ይዘው እንዲገነጠሉ ጭምር ነው እየጋበዙት። በእውነት እንዳንድ ወታደር ምን ይሰማውታል? ውስጡ የነበሩ ነው። ያው ወታደሩ ስነ ልቦናውን ያውቃሉ። ይሄ ኢትዮጵያ የሰራዊት አካል የሚባለው በታሪክም ጭምር የሀገሪቱን ዳር ድንበር የሚጠብቅ ቁራሽ መሬት እንኳን ወደ ሌላ እንዳይሄድ ለመታገል መስዋዕት ለመሆን የተሰለፈ ቃል ኪዳን የገባ ሰራዊት አካል ነው። ግን የሰራዊቱ ዋና አዛዥ ተገንጠሉ ሂዱ የሚል ጥሪና ግብዣና ያደረጉትና እንዲህ አይነቱ ነገር ከምን የመነጨ ነው የሚለውንም ነገር ምናልባት ሊያነሱልን ይችላሉ። ግን የእሳቸውን አጠቃላይ የጅማውን መልእክት የታዩት አንደኛ ምን አለ መሰለህ፣ ብርሃኑ ጁላ የመከላከያ ኢታማዦር ሹም መሆኑን አቆሞ የብልጽግና ዋና ተላላኪ መሆኑን ነው የምታየው። ፖለቲከኛ ነው የሆነ። ወታደር ፖለቲከኛ መሆን አይችልም፣ አይሆንም። ከዚህ በፊት ያሉ መንግስታትን ከአውሮፓን ብትሄድ፣ ከኤዥያ ብትሄድ፣ ከላቲን ብትሄድ፣ ሚድል ኢስት ብትሄድ፣ አፍሪካ ብትሄድ አምባገነን መሪዎች ወታደር የነበሩ ሰዎች ናቸው። አሁን ለምሳሌ ልንገርህ፣ አብይ ወታደር ነበር፣ አምባገነን ነው አሁን እየሆነ ያለው። ዲክታተር ነው እየሆነ ያለው። መንግስቱ ኃይለማርያም አምባገነን ነው የሚባለው። ጋዳፊ፣ እነ ሁሴን ሙባረክ፣ እነ አልበሽር፣ እነ ኪም ጁን፣ እነ ፊደል ካስትሮ የመሳሰሉት ምንድን ነው ከውትድርና ተነስተው አገርን አስተዳደሩ። ዲሞክራሲ የሚባል ነገር የለም፣ ሰብአዊ መብት የሚባል የለም፣ የግል የለም፣ የብዙሃን የለም። ስለዚህ በጣም
አምባገነን ነው አካሄዱ። አሁን አንድን ክልል ተገንጠሉ ሂዱ እንዲህ አድርጉ መሳሪያውን አስረክቡ የወሰዳችሁን እንደዚህ ከዚህ በፊት እኮ በቪክቶሪያ ስምምነት መሰረት ምንድነው ያለው? ታንክ አስረክበዋል፣ መርፍ አስረክበዋል። እንዴ ለአፍሪካን ዩኒየን ለነበሩ ታዛቢዎች ይሄን ነገር ነው የተናገረ። አሁን እንደገና ተገልብጦ ታንኩን አስረክቡ፣ መርፉን አስረክቡ፣ በህገ መንግስቱ መሰረት መገንጠል ትችላላችሁ እንዲህ ትላላችሁ። እሱ ስላላ አይደለም። ክልሎች ሁሉ ሲስማሙ ነው መገንጠል የሚችሉ። ህገ መንግስቱን በደንብ አድርጎ ማወቅና መገንዘብ ያስፈልገዋል። ይሄ ዝም ብሎ በየእንትኑ ላይ የተነሳ ሚዲያ ተናገርኩ። ሁለተኛ አማርኛ መናገርም አይችልም። ነገሮችን አስተካክቶ እንኳን መናገር ጥሩ አማርኛ መናገር አይችልም። እኔ እንዴት አይነት ኢታማዦር ሹም እንደሆን ኢትዮጵያ በታሪኳ አይታው ሰምተው ማታቅ ኢታማዦር ሹም ነው። ሌሎቹ እኮ የበሰሉ ናቸው ከዚህ በፊት የነበሩት። ስለዚህ ዝም ብለህ ስታየው የፖለቲካ አሁን ጄኔራል የሚባል ኮሎኔል የሚባል አጠቃላይ የፖለቲካ ድርጅት አባሎች ናቸው። መጽሐፉ የሚለው ግን ምንድነው? አብዮታዊ ዲሞክራሲ የሰራዊት ግንባታ የሚል ነበር ቀይ መጽሐፍ። ያ ቀይ መጽሐፍ ከውስጥ አንዳንድ ጉድለቶች ነበረበት። ያ ነገር ወጣ። ከማንም ፖለቲካ ድርጅት አባል ነፃ ነው፣ ወታደር ነው የሚል። ብርሃኑ ጁላ ግን ጥሩ የሆነ የካቢኔ አባል ነው የሚመስል። እዛ ጅማ ሄዶ እንዲህ ብሎ መናገሩ በጣም የሚያሳዝን ነው። አሁንም ለአራተኛ ዙር ወደ ትግራይ ጦር አዝምቶ ከትግራይ ጋር አሁን ውጊያ ሊያደርግ ነው። በዚህ ውጊያ ላይ አማራ ክልል ይመጣሉ፣ በአፋር ይመጣሉ። ስለዚህ ታጣቂ ሁለቱን ክልሎች ለማድረግ የሚያደርገው እንትን ነው። ይሄ የፖለቲካ እንትን ነው፣ ጨዋታ ነው። በሶስተኛ ደረጃ ሙስሊሞች ላይ የሚደረግ ሴራ አለ። ሰምተህ እንደሆን እኛ የታረዱ እንትኖችን ይዘን መጣን፣ እንደዚህ ያደረግን እንደዚህ አልሸባብን የሙስሊም ክልል ባለበት ቦታ ላይ ለምሳሌ ጅጅጋ ያስኩ፣ ገሌጋ ያስኩ፣ ሀረሬ ጋ ያስኩ፣ ወሎ ከሚሴል ጋ ያስኩ እንደዚህ ይላል። አሁን ሂሳብ እየሰራ ነው። ሂሳብ የሚሰራው ሙስሊሞች ጋር የሆነ ነገር ሊያደርጉ ፈልገዋል ማለት ነው። ስለዚህ ፖለቲከኛ ሆኗል። ሰራዊቱን እየመራ አይደለም። ለነገርየው ከምርኮኛ እኔ ምንም ነገር አልጠብቅም። ኮሎኔል አበራ መረጃ ይደርሶታል። አሁን ከእርሶ የቀድሞ ባልደረቦች አባላት እንግዲህ መከላከያ ውስጥ እውነት ሁሉም እንዲያስባል ማለት የሚከብድ ነው። ልብ ያላቸው ቅን የሆኑ ስለ ኢትዮጵያ የሚያስቡ እየሆነ ባለው ነገር የሚከፉ በሰራዊቱ ውስጥ በአዛዥነት ደረጃ ይኖራሉ ተብሎ ይታመናል። በእርግጥ ትልልቆቹ ጀነራሎች በጥቅም የተሸበቡ ናቸው። መሬት ቦታ ንግድ ውስጥ የገቡ ስለሆኑ የስርዓቱ ዘብ ጠባቂ መሆናቸው አይቀርም። ነገር ግን እንደዛም ሆኖ ስለ ኢትዮጵያ የሚያሳስባቸው አይጠፉም እና እንደው ምን ይሰማሉ? መከላከያ ሰራዊቱ በእንደዚህ አይነት በማያባራ ጦርነት ውስጥ መቆየቱ በራሱ የሚፈጥረው የአእምሮ እንደው መድከም ይኖራል። ሰው ናቸውና ስለ ሁኔታው ይሰማቸዋል። ምን እየተባለ ነው? በዚህ ሁሉ የአብይ አህመድ የማያባራ የጦርነት ጥማት ውስጥ ሰራዊቱ አዛዦች ምን እያሉ ነው? እንደው መረጃው ከደረሱት። አሁን እኔ መረጃው አለኝ። በጣም የሚገርም አብረን ቁጭ ብለን እንኳን እስከ እኔ 2015 ሐምሌ ድረስ አብሬ ነበርኩ ስራ ላይ። ስለዚህ በዛን ሰዓት ቁጭ ብለን አብረን ስናወራ ሁላችንም ደስተኞች አይደለንም። ኮሎኔሉም በለው ከታች ያለው ወታደርም በለው ጄኔራሎችም ጓደኞቼ ቁጭ ብለን አብረን ስናወራ ደስተኞች አይደለም። እየተደረገ ያለው የማይሆን አዘቅት ውስጥ ገባን ነው የሚል ሁሉም። ነገር ግን እነኚህ ሰዎች ተይዘዋል። አሁን ለምሳሌ እኔ 6 ጓደኞችን አስሯቸዋል። ኮሎኔሎች ናቸው። ገሌ አልልህም። እነኚህ ሰዎች ጋር እንደዋወላለን። የምንደዋወል ግን ሰላም ናችሁ፣ እንዴት ናችሁ፣ ቤተሰብ እንዲህ አንተ እንዴት ነህ፣ አይዞህ፣ ራስህን ጠብቅ፣ እንዲህ ነው እንዲህ ስለሚሉኝ ብቻ ሞባይላቸው የተጠለፈ ነው። አሁን ቴክኖሎጂ አስገብቷል። በጣም የሚገርም አረብ ሀገሮች የሰጡት ይሄ ከዋትሳፕ ውጭ ያለው የመጥለፊያ መሳሪያ አለው። ስለዚህ እነኚህ ሰዎች ተይዘዋል፣ ተወጥረዋል። አንዳንዱ ግን ከላይ ያለ ዝም ብለህ በምታይበት ሰዓት የአማራ እናት ጡት ነካሾች ብዙ ሰዎችም አሉ። በዚህ መልኩ ደግሞ በጣም የሚጸጸቱ በጣም የሚቆረቆሩ ምንም ማድረግ የማይችሉ በጣም ብዙ ኮሎኔሎችና ጄኔራሎች አሉ። እንደው ምን ይጠብቃሉ? እንደው ምን ይላሉ እነሱ? ነገ ከነገ ወዲያ በታሪክ እነሱም ተጠያቂ ናቸው። ይሄ መከላከያ ሰራዊት ሀገር መጠበቅ ሲገባው አይ ትእዛዝ ነው ከላይ ወረደልን የሚል ነገር ይመጣል። ትእዛዝ የመውረዱ ጉዳይ ሳይሆን ከምንም በላይ አንድ የመከላከያ ሰራዊት አዛዥ ምንም ይሁን ታማኝነቱ፣ አገልጋይነቱ ለሀገሪቱ ነው። ምናልባትም ለህገ መንግስትም ከተባለ ለህገ መንግስቱ ነው እንጂ ለአንድ ግለሰብ ስልጣን ለማስጠበቅ አይደለም። ስለዚህ ነገ ከነገ ወዲያ ከታሪክ ተጠያቂነት የሚያመልጡ አይደሉም። ይህንን ያውቃሉ። ዛሬ እንዲተገደን ነው፣ በእንደዚህ አይነት ሁኔታ ነው ይህንን አደጋ አብረን አካል ሆነን እየፈጸምን ያለ ነው። ይጸጽተናል ማለት ብቻውን ትርጉም የለውም። ሀገር መዳን አለበት። ስለዚህ ሰራዊት ውስጥ ያሉት ኮሎኔሎች፣ አዛዦች ባላቸው አቅም ባላቸው ቀዳዳ ተጠቅመው ችን ሀገር ካላዳኗት አብረው የታሪክም የፍርድም የፍትህም ተጠያቂ መሆናቸው የማይቀር ነው። እንደው ይህንን በተመለከተ ምን ማለት ይቻላል? አሁን እነሱ ጋር ስናወራ ምን አለ መሰለህ፣ አንደኛ ግምገማ ላይ ስትገባ ምንድነው የሚደረግ? መረጃ አሳልፋችሁ የምትሰጡ አላችሁ።
እንደዚህ ነው ይባላሉ። እንዳይናገሩ ኮላፕስ አድርገዋቸዋል ጭንቅላታቸው ምንም ነገር እንዳይናገሩ ምንም እንዳይሉ። በሁለተኛ ደረጃ አሁን ያልከው ትክክለኛ ነገር ነው። እነኚህ ሰዎች ኮሎኔልና ጄኔራሎች ከዛ በታች ያሉትም ተጠያቂ እንደሚሆን ፈርሷል የሰራዊት ነው የሚሉት ፈርሷል ነው የሚሉት። በጣም የሚገርም እኮ ነው። የፈረሰ ሰራዊት ነው ነገ ተጠያቂ ነን ነገ እንዴት ልንሆን ነው እንደ ደርግ ሰራዊት እኛ እንትን ልንል ነው የሚሉት። በሁለተኛ በሶስተኛ ደረጃ የምነግር ከላይ ያለው አጠቃላይ አሁን የነገርኩ መምሪያ ኃላፊዎች አሉ የዋና መምሪያ ኃላፊዎች እነሱ አጠቃላይ ኦሮሞዎች ናቸው። ከስር ያለውም ኦሮሞ ነው። ገብተህ የሆነ ቢሮ ትሰማ አንድ አይነት እንኳን ነው የምትሰማው። አንድ አይነት ነገር ነው የምታየው። በቃ እኔ የት ቦታ ነኝ ያለው ብለህ ራስህ እንድትጠይቅ የሚያደርግ ነገር አለ። ከነሱም አሁን የማይታመኑ የኦሮሞ ልጆች አሉ። ከፋፍሎ ይሄ ወለጋ ነው ይላል፣ ይሄ ሐዋሳ ነው፣ ይሄ እንትን ነው ምንድነው ሲዳማ ደቡብና ምስራቅ ኦሮሚያ ነው ምዕራብ ኦሮሚያ ነው እያለ እየከፋፈለ እንትን ስለሚላቸው አርሲ ነው ይላል፣ ወለጋ ነው ይላል፣ ጅማ ነው ይላል። የተለያየ ነገር እያደረገ ስለሚከፋፍላቸው ራሳቸውም የተከፋፈሉ ናቸው። ስለዚህ አሁን እነሱ ተጠያቂ እንደሚሆኑ 100% እርግጠኛ ሆነው ነው እንትን ያሉት እና ጓደኞቼ ይነግሩኛል፣ እናወራለን፣ ምን እንላለን። አሁን ቅርብ ጊዜ ግን ያው ባልኩ መሰረት የመጥለፊያ መሳሪያውን ይዞ ስለገባ እኔም ለነሱ ስለማስብላቸው ምንም ነገር አልናገርም፣ ምንም አልደውልም፣ ምንም አልልም። አሁን እንግዲህ መከላከያ ካውንስሉ ስብሰባ ተቀምጧል። ምናልባት ጥብቅ በሆነ መልኩ ነው የሚነጋገሩት። የመጣው አደጋ ቀላል አይደለም። ብዙ ቦታ የጦርነት ድስት ጥደዋል። እንግዲህ የትኛውን በደንብ እንደሚገቡበት እርግጠኞች አይደሉም። በዚህ ላይ ሰራዊቱ የመዋጋት ሞራል እንደሌለው አሁን እርሶም ገልጸዋል። እየፈረሰ ያለ ነው። በብዙ መንገድ ሰራዊቱ ተዳክሟል የሚባል ነገር አለና ምን ይዞ ሊመጣ ይችላል? ይሄ መከላከያ ካውንስል ጦርነት ማቆም የመጣ ያለውንም ማቆም የጀመረውንም ምን ሊያደርግ ይችላል? ምን ምርጫ አለው? አሁን ምን አለ መሰለህ አቶ መሳይ የተለከፈ ውሻ እየሄደ እየለካከፈ ሁሉንም ነገር ነው እንትን የሚያደርግ። ስለዚህ ብልጽግና አሁን ያለው ይሄ ብቻ ነው። መከላከያ ሰራዊቱ አሁን የምትለው የብልጽግና ሰራዊት እንጂ እኔ መከላከያ ሰራዊት አልልም። እንደዚህ አይነት የተዋረደ እንደዚህ አይነት ክብሩን ያጣ ለአንድ ብሔር ብቻ የቆመ የራሱን ዜጋ ሊጨፈጭፍ የሚመጣ ጂዲፒው እንኳን ከ2% በላይ አይሆንም ነው የሚባል የመከላከያ በጀት። እነሱ ግን ከ10% በላይ እና ከ15% በላይ አድርገው የራሱ ዜጋ አማራን ለማጥፋት አማራን ለማውደም ተዘጋጅቶ የመጣ ግን በጣም የሚገርምህ የአማራ ህዝብ ሁሉ ፋኖ ነው። ህዝብን ያሸነፈ ደግሞ ማንም መንግስት የለም። ይሄን አልተረዱትም። ስለዚህ አሁን የምነግርህ ነገር መከላከያው የፈረሰ ነው። ይሄ ካውንስል አሁን የምትለው ይሄ አሁን ዋና መምሪያ የሚባሉ ናቸው ካውንስል አባል። እነሱ ደግሞ ምንድናቸው? አብዛኛው የአንድ ብሔር ናቸው። የአንድ ብሔር ነው። አሁን ምንድነው ይላል ወደ ኤርትራ ዝም ብሎ ነው ተወው። ይሄ ያልሆነ ወሬ ነው የሚያወራው። ባለፈው ትዝ ይልህ እንደሆን ሶማሌላንድ ኤምኦዩ ሚሞራንደም ኦፍ አንደርስታንድ ተዋውሎ ተፈራርሞ እንትን አገኘን ያህል የባህር በር አገኘን ተባለ። በየክልሉ ሲያስጨፍር አደረ የራሱን ደጋፊዎች። ያ ነገር ግን ውሸቱን እየቆየ እንትን ተጋለጠ። ነዳጅ አምርታለሁ አሁን ደግሞ ነዳጅ ተራስደረገ አሁን የባህር በር ማግኘት አለብን እያለ እንትን ይላል። ያልሆነ ታተነ አልፈል በቃ የመሞቻ የመቀበሪያው ነው። አሁን ወደ ትግራይ ነው የሚል ወደ ትግራይ ይበል። እኛ ደግሞ ከዚህ ሆነን እሱን እንቆሰቁሳለን። ስለዚህ በዲፕሎማሲ ውስጥ ኢኮኖሚ ወደቀ፣ ዲፕሎማሲ እንትን አለ። በተለይ ደግሞ አየር ኃይሉ ላይ የተመለከተ አንድም ትንተና አቅርበዋል። አየር ኃይሉ ያው አጠቃላይ መከላከያ ሰራዊቱ ቁልፍ ቦታዎች በማን እንደተያዙ የሚታወቅ ጉዳይ ነው። ያው መከላከያው ብቻ ሳይሆን አጠቃላይ የሀገሪቱ ቁልፍ የሆኑ የስልጣን ቦታዎች በማን እጅ እንደሚገኝ የሚታወቅ ነገር ነው። ይሄ ለኦሮሞ ሕዝብ የሚጠቅም እንዳልሆነ ራሱ የኦሮሞ ሕዝብ እየተናገረም ይገኛል። ግን በተለየ ሁኔታ አየር ኃይሉ ላይ ትኩረት ሰጥተዋል። አየር ኃይሉ ምንድን ነው አየር ኃይሉ ውስጥ ያለው? አየር ኃይሉ ላይ በጣም የሚገርም ሪፎርም ተደረገ ተባለ። በፊት በትግራዮች ነበር በቲፒኤልኤፍ ተይዞ የነበረ አብዛኛውን ቦታ። ይልማ እስረኛ ነበር እንዳውም ወደ መጨረሻ። በኋላ ነው ብርጋዴር ጄኔራል ተሰጠው። አሁን በ2-3 ዓመት ያው ሌተናንት ጄኔራል ደርሷል። ስለዚህ አሁን ያደረገው የራሱን ሰዎች ነው እዛ ውስጥ ያስገባ። አሁን ድሮን ይገዛል፣ ሲቹዌሽን ይኖራል። እንግዲህ ማስተኮስ ምን ማለት ነው? ያንን ዜጎች ናቸው። ለምሳሌ ከየት ሊያመጣ ይችላል? ካዛኪስታን ከነበሩ
ከተገነጠሉ ሀገሮች እያመጣ ነው እነሱ የሚያደርግ ሱ-25 ሱ-27 የሚባል ጀት አለ። እሱን እንኳን አሁን ቅርብ ጊዜ የተወሰነ መያዝ ጀምረዋል። ነገር ግን በዛ ፐርፌክት አይደሉም። ሚጋ 23 ሚጋ 21 የሚባል አለ። ዘመናዊ ነገር ተገጥሞላቸዋል። ኤል100 የሚባል አለ። አንቶኖቭ የሚባል አለ። ይህን ጡረታ በደርግ የነበሩ ጡረታ የወጡ ሰዎች ነው አሁን ይህን ነገር የሚያበሩት። ስለዚህ አየር ኃይሉ የሚባለው የሚወራው አይደለም። አሁን ከሳውዲ አረቢያ አምጥቶ ነው ትርኢት ሲያሳየ ነበር። አንደኛ ከነሱ ነው የሚያመጣው ሙያተኞቹ። እኛ ገበሬ ቤት ነው የሚደበድብ፣ የገበሬ ማሳ ነው የሚደበድብ፣ የጋማ ከፍት ነው እንትን የሚያደርግ። እኛ ጋር የሚወርድ የሚመታ ምን የሚል አንድም እንትን ነገር የለም። ስለዚህ አየር ኃይሉ ቀፎ ነው። ምንም ነገር እንደሚለው አይደለም። ከሳውዲ አረቢያ ነው መጥቶ አሁን ትርኢት ስንተኛ ዓመቱን ሲያከብር የዛሬ ዓመት ያሳየ። ኢትዮጵያ ማድረግ አቅቷት ነው? የሰው ኃይል ስለሌለ ነው። ይሄ ዝም ብለህ በውሸት ትግርት መናገር ያለኝ እየተባለ እንትን የሚባለው በጣም የሚያሳዝን ነው። ሁለተኛ አማራን ለመጨፍጨፍ የአማራን መሬት ለመፈለግ አማራ ሆኖ እንዳይኖር ለማድረግ የተለያየ አማራን ለመጨፍለቅ ነበር ፍላጎቱ። ነገር ግን እኛ ልጆቹ የአማራ ልጆች ይሄ የአሁኑ ትውልድ ልበ ሙሉ፣ ሁለተኛ ለዓላማ ጽናት ያለው ትክክል አልሞ የሚተኩስ ጀግና ወጣት ነው ያለበት። ኮሎኔል አበራ ምናልባት አሁን ወደ ፋኖ እንቅስቃሴ እንደው እንምጣና የፋኖ እንቅስቃሴ አውርሶም እንደገለጹት በብዙ መንገድ አዎንታዊ በሆነ መልኩ ትግሉ ጥሩ እንቅስቃሴ ላይ እንዳለ ይገልጻሉ። በአንጻሩ ደግሞ አንድነት ቢኖር ኖሮ የበለጠ ይሄንን አገዛዝ ማስወገጃው ጊዜ በፊት በሆነ ነበረ። ይህን ሁሉ መከራ ይህን ሁሉ አደጋ ሀገሪቱ ላይ የፈጸመ አይቀጥልም ነበር። እናንተ መሀል አንድነት ቢኖር በተለይ እንደናንተ አይነት ወታደራዊ አመራሮች ልምድም ያላችሁ አካላት ስትቀላቀሉ የበለጠ አንድነቱ እየመጣ እየጸና ይመጣል የሚለው ነገር በብዙዎች ዘንድ ተስፋ ተደርጎበት ነበረ። አሁን ያለው ሁኔታን እንዴት ያዩታል? በተወሰነ ደረጃ አንድነት አለመኖሩ ትግሉን እያጓተተው እየጎዳውም ነውና። እውነት ነው አቶ መሳይ። ምን አለ መሰለህ፣ አሁን ለብልጽግና ሰራዊት እስትንፋስ እንዲኖረው ያደረግነው የኛ አንድ አለመሆን ነው። አሁን ወንድሙን ፋኖን እንዲወጋ የሚያደርጉ አካላት ነበሩ። ኦልሞስት አሁን ከድርጊታቸው እንዲታቀቡ ሆኗል። አሁን የድርድር ጀምረናል። የተወሰኑ ክፍሎች ለምሳሌ አሁን ተስማምተን አንድ ላይ ውጊያዎችን አድርገናል። አሁን ሰሞኑን በደልጊ። ስለዚህ ጥሩ ውጤት ነው ያመጣን። አሁን ወደ ሌሎች እንሄዳለን አንድ ሆነን። ነገር ግን አሁን እኔ እያልኩ የምለው ሁሌም እኔ የታሰርኩት አማራ ነህ ጎንደሬ ነህ ተብዬ ነው አይደለሁም። ለጎንደር ከጎንደር ብሎ አማራ ለአማራ ብሎ ለኢትዮጵያ ነው። ስለዚህ አንዳንድ አመራሮችን አናግሬያለሁ። በጣም ተረዳሪ ግጁ ነው። እኔ የፈለገበት ቦታ ሌሎቹ ይደውሉልኝ፣ ሌሎችን እየደወልኩ አሁን እያናገርኩ አማካኝ የሆነ ቦታ ላይ ቁጭ ምን ያደርግ ማለት የበታችነት አይደለም። ይቅርታ ማለት አዋቂነት ነው። ይህን ነገር ተናግረናል። እንግዲህ በቅርብ ጊዜም የጀመሩት አካሄድ አለ። ስለዚህ በዛ መሰረት ቅርብ ጊዜ እስኪ አንድ እንሆናለን የሚል ሀሳብ ነው ያለኝ። እንደው በመጨረሻ መከላከያ ውስጥ ላሉ ለእርስዎ የቀድሞ ባልደረቦችን በአጠቃላይ ለመከላከያ አባላት መኮንኖች እንደው የሚሉት መልእክት አለ? አገሪቱ አሁን እዚህ ደረጃ ላይ ናት። ከምንም በላይ አቅም ያለው ይህንን የኢትዮጵያን የመጣባትን ያለ አደጋ የማስቀረትም ወይም ደግሞ በከፋ መልኩም ሀገሪቱን እንድትጠፋ እንድትፈርስ የማድረግም ትልቁ አቅም ያለው መከላከያው ጋር ነው። በእርግጥ በፖለቲካ መሪዎች የሚጠመዘዝ ቢሆንም አሁንም ቢሆን አቅም አለው መከላከያው። አሁንም ቢሆን መስራት ይችላል። አሁንም ቢሆን የአማራ ተወላጅ የሆኑ የሌሎች የኦሮሞ ተወላጅ የሚሆኑ ቅን የሚያስቡ አዛዦች ይኖራሉና ለነሱ መልእክት አሉት? አዎ አቶ መሳይ፣ እኔ ያለኝ መልእክት ምንድን ነው? ከዛ ሆነው አንደኛ አይታመኑም። ስለዚህ ወደኛ ኑ፣ እየፈረሰ ነው፣ አጽሙ የቀረ መከላከያ ነው ያለ፣ እኛ ጋኑ ቦታ እንሰጣችኋለን፣ ሀገራችን ከጥፋት እናድን፣ ኢትዮጵያን አብረን እንገነባ፣ ብሔር ብሔረሰቦች አብረን በአንድ ላይ ተከባብረን በፍቅር እንኑር። ስለዚህ እናንተ መምጣት አለባችሁ። እኛ ጋር ኑና ቦታ እንሰጣችኋለን። ቶሎ ብለን ውጊያውን አፋጥነን ሀገራችን ሰላም እናድርግ። ሌላው በአማራ ክልል ወይም በሌላ ክልል የሚገኝ በኢትዮጵያ አጠቃላይ ወጣት እዛ ቁጭ ብሎ ከሚደበደብ፣ እዛ ቁጭ ብሎ ከሚመታ፣ እዛ ቁጭ ብሎ የተለያየ ስቃይ ከሚደርስበት ኑ ወደኛ እናሰልጥናችሁ፣ ወደ ትግሉ ተቀላቀሉ። አሸናፊዎች ነኝ። እርግጠኛ ሆኜ የምነግራችሁ እናሸንፋለን በቅርብ ጊዜ ውስጥ ነው የምለው። የኔ በጣም አመሰግናለሁ። ኮሎኔል አበራ አዛናው የቀድሞ የኢትዮጵያ ፈንጂ አምካኝ ቢሮ ኃላፊ፣ እግዜር ይስጥልኝ። መልካም ጊዜ። ኦኬ፣ መልካም ጊዜ አቶ መሳይ።